አመሰግናለሁ። እንግዲህ በዛሬው ዕለት በሁሉም ቀጠናዎች የአማራ ፋኖ ሸዋ ጠቅላይ ግዛት የሚያስተዳድራቸው በሁሉም የሸዋ ቀጠናዎች የከተራ በዓል በሰላም እየተከበረ ይገኛል። እንግዲህም ዛሬ የአማራ ፋኖ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር የራምቦ ክፍለ ጦር በሚያስተዳድራቸው ቀጠናዎች የከተራ በዓል በሰላም እየተከበረ ይገኛልና አጠገቤ የራምቦ ክፍለ ጦር አንድ ሁለተኛ ሻለቃ ዋና አዛዥ አርበኛ ታለጌታ ይገኛል። አርበኛ ታለጌታ እንኳን ተገናኘን። እስኪ በዓሉን በማስመልከት የምታስተላልፈው መልእክት ካለ? እሺ፣ አመሰግናለሁ። ምናልባት ዘንድሮ ደስ የሚለው የጥምቀት ዋዜማ አንደኛ ይሄ ከአንድነቱ ጋር ተይዞ ሰራዊቱ በጣም በሞራልና በደስታ በጣም በመደሰት ላይ ነው ያለውና በዛ መልኩ እያከበር ነው። እኛ እንደ ራምቦ ክፍለ ጦር ሁለተኛ ሻለቃ ነው ሻለቃ በጣም በእውነት ደስታችንን ገልጸን ማልጨረስም ማለት ነው። ዋዜማው ጀምረን እስከዛሬ እስካለንበት ድረስ በጣም በደስታ ነው ያለነው ማለት ነው። በጣም አርበኛ አመሰግናለሁ። እንግዲህ የዛሬውን በዓል ለየት የሚያደርገው በትናንትናው ዕለት የአማራ ፋኖ አንድነት በተበሰረበት ማግስት መሆኑን ለየት ያደርገዋልና ይህም በተመለከተ ሰራዊታቸው አንተ የራምቦ ክፍለ ጦር ሁለተኛ ሻለቃ ዋና አዛዥ ነህ። ሰራዊታችሁ ያለውን ስሜት እንዴት ትገልጸዋለህ? እኔ በጣም ሰራዊቱን ወክዬ የምናገረው በጣም ከምንም በላይ በቃ መቆጣጠር ስሜቱን መቆጣጠር ነው የቻለው ማለት ነው። በጣም በጉጉትም ሲጠብቀው የነበረው ስለነበረ በቃ በጣም ነው የተደሰተው ማለት ነው። በጣም በዓሉን ለማክበር በጣም እስከዛሬው የተለየ አክብሮት ነው ያለን ማለት ነው። አርበኛ በድጋሜ አመሰግናለሁ። እንግዲህ ዛሬ የከተራ በዓል በሁሉም የሸዋ ጠቅላይ ግዛቶች በተለይ ሰራዊታችን በሚያስተዳድራቸው በሁሉም ቀጠናዎች ህዝባችን በነፃነት ወጥቶ እንደሚታየው ቀይ፣ ቢጫ፣ አረንጓዴዎችን በየከተማው በየጎዳናው በመስቀል ህዝቡ ያለምንም ስጋት በዓልን እያከበረ ይገኛልና ሰራዊታችንም ሙሉ የደህንነትን ጥበቃ እያደረገ ይገኛል። የእናንተም ሰራዊት እንደምናየው ሙሉ ከላይ እያደረገ ይገኛልና ይህም በተመለከተ ለመላው ማህበረሰባችን ለሰራዊቱ እንዲሁም አጠቃላይ ለሸዋ ጠቅላይ ግዛት ሆነ ለማንኛውም አካል መልእክት ብታስተላልፍ በዓሉን በተመለከተ? እኔ ለሞላው የአማራ ፋኖ እንደ ሸዋ ጠቅላይ ሁሉም እንደ አማራ ክልል እንኳንም ደስ አለን። ደስታችን የሁላችንም ነው። ነበረ ነውና ደስታ የላቀ ነው ማለት እንኳን አደረሳችሁ። አርበኛ በድጋሜ አመሰግናለሁ። መልካም በዓል እንዲሆንላችሁ እመኛለሁ። መልካም በዓል። Hey,